አየው ይሄ እጅግ ትልቅና የሚያምር ግርማ ሞገስ ተላብሶ የምታየው ተራራ ጉራመሌ ይባላል። ቆይ ምን በሀገሩ ህግ የለም እንዴ? ስለመጣሽ ደስ ብሎኝ። የማግዝህ ግን ባሏ እንድትወሳ ኢትዮጵያ እንድትሆን ሞቼ ነቆ አይኔ እያየማ ለማንም ነጫጩ ባስተዳሪ ዝም አለሽ። ቻፓስትለኝ ብር ማለት ነው አይደል? ድሮ ግራዚያኒ በመድፍ ጥይት በአፈሙዝ ነበር ህል ትውልድን የሚፈጀውና የሚያስፈጀው። በጎሬ ምድር ላይ ወንድም ወንድሙን አይገለም። ስለዚህ ገንዘብ ተከፍሎ የሰውት እናድናለን እንጂ አናጠፋም። ጣሊያን እኮ እንደረገጠችና እንደገዛችን ነው የሚያስበው። የሚያውቁን ያውቁናል፣ የማያውቁን ግን ይውቁናል። ሱስ ማሰልጠን ሳያንስ ግብር ሰብሳቢ ሆነሃል። አባትሽ ግን ምን ያህል ብለው ነው ለባንዳ አሳልፎ ሊሰጡኝ ያሰቡት? ጎሬ መቼና እንዴት የኢትዮጵያ ዋና ከተማ እንደሆነች ታውቃላችሁ? ኧረ ቀስ ብለሽ እንኳን ሰሪ ባንዴ እንዲያስረሽ ልታሳብጅኝ ነው እንዴ? ወዶና ፈቅዶ የሚያደርገው ጉዳይ ነው። እኔ አይመለከተኝም። እሺ አይመለከተኝም እንዳልክ የምትቀር እንዳይመስል። ይሄን ነው የምትጠጣው እያሉኝ ብቻ ባሉ ተመልከት። አንተም ሰው እሷም ሰው። ጎሬ ዛሬ እንጂ ትናንት ለአየር ማረፊያ ቢሆን ባይታወራ አልነበረችም። መደል ያሉ ደምስሮች እንደምነሽ ጎሬ ትልቁን አገርን ጠጁን የጠጣንበት ስጋ በቢላዋ የበላንበት ኢትዮጵያውያን አርበኞች፣ የኢሉባቡር አርበኞች እንዲሁም የጎሬና የአካባቢው ትልልቅ የኦሮሞ አርበኞች አገራችንን አናስነካም፣ አናስደፍርም፣ አንገዛም ብለው በዱር በገደሉ የተሽለከለኩ ጣሊያንን አይቀጡ ቅጣት ቀጥተው ያባረሩት ከዚህ ከጉረመሌ ተራራ ላይና ከሳምቢ አካባቢ ነው። በሱስ ተደብቀን ደንዝዘን ፈዘናል። አንድ ትልቅ ታሪካዊ ሀገር ውስጥ እየኖርን እስቲ Yeah.
ህዝቡን ሰላም በሏቸው። ግዛቸው ደርብ እና ተዋንያን ገብተዋል አዳራሽ። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። የሃዊኮ ፊልም ደራሲና ዳይሬክተር ግዛቸው ገብሬ እና ተዋንያን፣ በተለይ የምንወደው ተዋንያን ድጋሚ ጎሬ መምጣቱ ነው። ለሱ ሞቅ ያለ ጭብጨባ እስኪ ተቀበሉልን። ከመጠን በላይ ስለበዛ ነው። ግዛቸው ደስ ሊል ይገባል። እንዲህ ተወዳጅ ፊልም ስታቀርብና ሰው እንዲህ በብዛት ስመጣል ደስ ሊል ይገባል። ትንሽ ታገሱ፣ ትንሽ ደቂቃ ብቻ ነው፣ እንጀምራለን ፊልሙን። ጢኖ ሴኖብሲቱ በር ነሞሊን ባየተኒ ጅሩ ከናፍ ነሞሊን አገለኒ ወሪ ኬሱሜሲታን ነሞሊ ከነኑ ገልቻ ኦል የውብዳርን አይታቸዋል። ቀጥሎ ሁለተኛ ፊልም አለ። አሁን ሶስተኛ ደግሞ በኦሮምኛ የተተረጎመ የኦሮምኛ ስም ያለው ሃዊኮ የሚል ፊልም ሰርቶ ከተዋንያን ጋር እነሆ በመካከላችን ይገኛል። እግዚአብሔር ያክብር፣ እንኳን ደህና መጣ እንላለን። ደራሲና ዳይሬክተር ግዛቸው ገብሬ። አሁን ዲፋማካ ወሬኒ nu giddu tarkaman afaan oromiffaa baay'ee gatiin dhageenyeef afaan amaariffaatiin makaadha kan nu taasofnu. Yeroo ammaa nu gidduutti keessummaan kabajaa jiru. Keessummaan kabajaa keenya kabajamoo obbo Habtaamuu Dassaaleny itti gaafatamaa paartii badhaadhinaa aanaa illee anaa dhufuudhaan jedhaan yaal tokko baga nagaan dhuftan. jaalala keessanii dhufan obbo Habtaamuun harka rukutaa fi maal obbo Habtaamuudha. እጅግ የተወደድክ
የጎሬ ብርቅ ልጅ ጎሬን የምትወድ ጎሬዎች የሚወዱ ታዳጊ ወጣት ነገር ግን ብስለት ያለ ጎረምሳ በጣም የምናከብር በጣም የምንወድ ግዛቸው ገብሬ እንኳን ደህና መጣ ጎሬ እንኳን ደህና መጣ ግዛቸው። ግዛቸው ምገርም ልጅ ነው። ምገርም ጎሬ ነው ተወልዶ ያደገው። ነገር ግን በሀብታሙ ደሳለኝ የጎሬ ብልጽግና የአለውና ብልጽግና ፓርቲ ኃላፊ ናቸው። በማዕከላችን የተገኙት እግዚአብሔር ያክብርልን። እንደገና መጡ እንላለን። አሁን እንደ ሀገሪቱ ማለት ነው ፍቅሩ አራጋው በማዕከላችን ይገኛል። መልእክት አለው። ተዋንያን ፍቅሩን ተቀበሉልን። ፍቅሩ አራጋው በጭብጨባ ተቀበሉት ባካችሁ ፍቅሩን። እንኳን ለዚህ ለተቀደሰ ቀን እና ለታሪካዊ የሳምቤ የድል ቀን እንዲሁም ለተወዳጁ ዳይሬክተርና ደራሲ ፕሮዲውሰር ግዛቸው ገብሬ የፊልም ምርቃት ሀዊኮ ቀን እንኳን አደረሳችሁ። መጀመሪያ እሺ፣ እኔ ፍቅሩ ይባላል ስሜ። እንኳን ልፈቀር አላውቅም ተስሜ። አዎ እና እኔ ዘርና ብሔር ውርስ ቢሆንም እኔ ግን በዘር ሐረግ አላምንም፣ አላስበልጥም ምንም ከማንም። አዎ ለምን ዘር የለህ ድንገት ካላችሁ ሐቁን ወቁቱን ኩላችሁ ኩሩ ሀበሻ ታሪካዊ ሀገር አዛኙ ሩሩ ደግ ገራገር ከሚፈልቅባት ካበሾች መንደር ተፈጥሬያለሁ ሆኜ አዳም ዘር። አዎ አባቴ ኦሮሞ እናቴ አማራ አጎቴ ትግሬ ነው አክስቴም ኤርትራ። እኔ አዲስ አበባ ልጅ አዎ እኔ አዲስ አበባ ልጅ ሚስቴ ሐረሬ ናት። ደቡብ ነው አባቷ የልጆቼ እናት። ሶማሌ አፋርም በወል ኗሪ መጤ አለ ቤንሻንጉል ጉሙዝ ያበሻ ደም ውስጤ። ሰው ነኝ ዘር አለኝም አረምም ዘር አለው። አረ ማንነቴም ብሔረ ኢትዮጵያዊ ነው። አዎ የጦና አባ ጁፋር ያቢቹ የበላይ የቴዲ ገብርዬ የባልቻና ዘራይ መንግስቱ ንዋይ አቡነ ሚካኤል ጴጥሮስ አብዲሳ አጋ ለአንድ ኢትዮጵያዊነት የደም ያጥንት ዋጋ። አዎ ክቡር ሕይወታቸው ለእኛ የተከፈለ የጀግኖች መስዋዕት ቃል ኪዳኑ አለ። መንታም ማንለያይ የአባት አርበኞች የደም ውጤቶች ነን የአንዲት እናት ልጆች። እውነት ነው። አሁን ደግሞ እስቲ ትንሽ ልቀልድ። እንግዲህ ፈጣሪ እኔን ሲፈጥረኝ አናቴን ከቅል ጆሮዬን ከጉሎ ቅጠል አፍንጫዬን ከዝንጅብል አይኔን በረቂቅ ስልቱ ጥፍሬን ከቅርፊቱ ጥርሴን ከባልጩቱ አጥንቴን ከሸምበቆ ደሜን ከኩሬ ውሃ ጠልቆ ከዚህ ሁሉ ቆንጥሮ እንዲያውቆ ነጣጥሮ መደበሪያ አድርጎኝ ሰርቶ የሞነጫጭሮ መሳቂያ አድርጎኛል መድረክ ላይ ገትሮ። አዎ እንግዲህ የዘር ፍሬም አዎ ከጋላ አይበርድም በአንድ ቦቴ ውሃ ነው መሰል የሰራው እሱን ከቀርከሃ። ምክንያቱም የኮርማ ነው ተብሎ አንዴ ተቀጥቅጦ ብሶ በተረፈ ረዝሞና አብጦ ጣሊያን አክሱምን ወሮን ሲሄድ ዘርፎ አልነቀል ብሎት የኔ ቋሚ ገዝፎ እየቆጨው ነበር የሄዱ አኩርፎ። ዛፍ ቆራጭ ጠርቼ ላስከረክማቸው የመጥረቢያ ማት ሰብሯ ከሰራቸው። መሐንዲሶች መጥተው ስንት የለክቷል የአክሱም አይነት ሐውልት ሁለት ይወጣዋል ብለው ገምቷል። አዎ ለቻይና ብትሸጠው በቢሊዮን ነው ዋጋው። ፌሮ ከማቢያክን ሲሚንቶ ከሚፈጅ አሸዋ ከሚጨርስ ድልድይ አድርጎ ይዘርጋው ብለው መሐንዲሶች ምክራቸውን ሰምቼ ልሸጠው አልኩና ጨረታ አውጥቼ ሀያላን አገራት ተሻምተው ሊገዙት ሲያዩት አዝነው ሄዱ በምን ያጓጉዙት። ከዛ ይገርማቸዋል ለሚስቴ ሳዋያት ከዛም በፊት ላከራዩ አሰብኩና ለጅቡቲ ወደብ
እንዲጭን እንዲያወርድ ኮንቲነር ከመርከብ ለሚስቴ ሳዋጃት ይህን ጉዳይ ካወራጣቱ እኩል ነው። ለቅጠን ስናይ ድንቄም መሐንዲሶች፣ ድንቄም ኢንጂነሮች ጉዳዩን ሳስበው ነገሩ ወዲህ ነው። ለካ ሁሉ እንዳዩት ባቡሌ መነጽር ነው። ይገርማችኋል። ሚስቴን አቅፌ ሄጄ ሳኩኝ ተገርሜ ይሄን ሁሉ ቅዠት አይቼው ነው መልሜ የኔ ቅዠት ነው። በተረፈ ግዛቸው ገብሬ የጎሬ ፍሬ ደራሲ ፕላስ ዳይሬክተር ፕላስ ፕሮዲውሰር ኢዝ ኢኳል ቱ ዳይኖሰር። የደራሲ ግዛቸው ገብሬ ፊልሞች ብዙ ከመሆናቸው የተነሳ የሚገርማችሁ ነገር ምንም አይነት ማያያዣ ቃል ሳንጠቀም ርዕሶቹ ብቻ ተጠቅመን ግጥም ሊሆኑ ይችላል። በገጣሚ ፍቅሩ አራጌ አሁን ይነበባሉ። እንግዲህ የግጥሙ ርዕስ የግዛቸው ገብሬ ፊልሞች ርዕሶች ይላል። ይኸው ርዕሱ ነው። የበኩር ፍቅር ሳትዳር የበቀል እስከ ዳር ባየሽልኝ የሰው ሰው የልጅ ወይዘሮ ልናጋባሽ ነው። ሶስተኛው አልማዝ የልብ ፊርማ ለኔ ካለሽ ሰጪና ተቀባይ ፍቅርዬ ከኔ ጋር ብቻ ባላየሽ ቢነጋ ግዛቸው ገብሬ ወደ መድረክ መጋበዝ ይሆናል። እንግዲህ በቀልድ ያው እናንተንም ለማዝናናት ስለ ግዛቸው ገብሬ ትንሽ እናገራለሁ። ያው በቀልድ ነው ጊዜ እንዳትቀየመኝ እንግዲህ ያው ቀልደኛ ይሆናል። ደራሲና ዳይሬክተር ግዛቸው ገብሬ ስለሱ ስናገር ዘንድሬ ቁም ነገሩን ወደ ቀልድ ቀይሬ መንጥሬ ሰንዝሬ ተወልዶ ያደገው ጎሬ፣ አባቱ ጎበዝ ገበሬ፣ እናቱ ትርፋማ ነጋዴ በርበሬ፣ አጎቱ ቀራራጅ በሬ፣ አያቱ አርበኛ የነበሩ አይበገሬ ብለው የተፋለሙ እንዲል አገሬ። አዎ ግዛቸው አያበዛም ወሬ፣ ግን አውርቶ አይጠቅምም ስለ ጎሬ። ፊልም ለመስራት አዲስ አበባ ሲገባ የተከራያት ቤት የምታክለውና የምትመስለው ነበር የጅብ ዱሬ። አዎ በጣም ይወዳል ጥራጥሬ። እዚህ የደረስኩት ነው ይላል ጥሬ ተናጥሬ፣ እኔም አውቃለሁ አብጠርጥሬ። አዎ ያደንቃል ጥንካሬ፣ አይወድም ጥርጣሬ። የሚወደው ዘፈን የሽምብራው ጥርጥር የዛፎቹ ፍሬ የደንጋገት ቁልቁለቱ ስንወጣ ስንወርድ ወለል ካረው ሜዳ ከብቶች ስናገድ ያ ሁሉ ቀረና ቁም ነገር መጣና ለናስመርቅ በባል ጎሬ መጣንና ሲል መሰራንና የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ። ደራሲ ዳይሬክተር ተዋናይ ግዛቸው ገብሬ ወደ መድረክ። ዳገት ቁልቁለቱ ስንወጣ ስንወርድ ወለል ካረው ሜዳ ከብቶች ስናገድ ያ ሁሉ ቀረና ቁም ነገር መጣና ለናስመርቅ በባል ጎሬ መጣንና ሲል መሰራንና
ያሽምብራው ጠርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ። ደራሲ ዳይሬክተር ተዋናይ ግዛቸው ገብሬ ወደ መድረክ። ዳገት ቁልቁለቱ ስንወጣ ስንወርድ ወለል ካረው ሜዳ ከብቶች ስናገድ ያ ሁሉ ቀረና ቁም ነገር መጣና ለናስመረቅ በባል ጎሬ መጣንና ሲል መሰራንና ያሽምብራው ጠርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ። ደራሲ ዳይሬክተር ተዋናይ ግዛቸው ገብሬ ወደ መድረክ። እንኳን ለዛሬ ቀን አደረሰን። ያው ለኔ የልጅነት ህልሜ ያው ፍቅሩ አራጌ የ10 ዓመት ጓደኛዬ ነው። 50 ብር ኪሶ ውስጥ ሆኖ ነበር ጎሬ ሄደን ፊልም እንሰራለን ብለው እና ደርሰናል፣ ሰርተናል፣ አስመርቀናል። ያው የልጅነት ህልሜ ነው ያውቃል። ዛሬ ህልሜ ስላሳካው ለኔ ልደቴ ነው ዛሬ። ያው ሌላ ምሎ የለኝም። በጣም ነው የምወዳችሁ። ቀጣይ ደግሞ በምን እንገናኛለን እና ሌላ ሰው ደግሞ ወደ መድረክ እንዲጋብዝ። በተረፈ አመሰግናለሁ፣ ወዳችኋለሁ። ተወዳጁ ተዋናይ ቴዎድሮስ ክፍሌ ስለሱ ልናገር ትንሽ። ያው እንግዲህ በቀልድ ነው እንዳትቀየም ቴዲ ክፍሌ። እኔ እንደማውቀው በበኩሌ አባቱ ከባሌ እናቱ ከመቀሌ መጥተው ተገናኙና በደሌ፣ ከዛ ጭነው አዲስ አበባ ገብተው ያላቸውን ኮልኮሌ ቴዲን ወለዱት ጉለሌ። እንደምንም አሳደጉት ሸጎሌ፣ ፈረጠመ በቡሌ አስተማረው ቀበሌ። እንግዲህ የሚውለው እኔ ብዙ ጊዜ የማየው ሲዞር ነው እንደ ቁራሌ። አይወድም አለሌ። ፈታ ማለት ይወዳል፣ ባይመቸውም እስኮለሌ። ካጠፋ ይቅርታ ይጠይቃል። አያሳብብም በከሬ ሳየው ግን የሚመስለው የሆነ ከብት የላሰው አሞሌ። እና ስንታየው ክፍሌ የሚወደው ዘፈን ያምቡሌ ነው። ያምቡሌ ተወዳጁ ተዋናይ ቴዎድሮስ ያው ፍቅሩ አራጌ ማለት ልክ ግዛቸው እንደነገራችሁ የረጅም ዓመት ጓደኛሞች ነን። ግን ያው ጓደኛው መጥራት ስለፈለገ ነው መሰለኝ ስንታየው ክፍሌ ብሎ አወራ። እኔ ቴዎድሮስ ክፍሌ ነው። ኮሜዲያን ስንታየው ክፍሌን በዚሁ አጋጣሚ ሊያስተዋውቀው ፈልገው ነው መሰለኝ። ከዛ በመቀጠል ሁለተኛ ጊዜ መምጣቴ ነው። ያው ታውቃላችሁ የተለየ ስሜትና የተለየ ፍቅር ለጎሬ ስላለኝ ነው ድጋሚ ስራ ትቼ ነው የመጣሁት በነገራችን ላይ። ምክንያቱም ግዛቸው ገብሬን ረጅም ዓመት ነው የማውቀው። ብዙ ሊሰራቸው ያሰባቸው ስራዎች እንዳሉት ገና ምንም ሳይኖሩ ቅድም ገልጾታል። ጎሬ ሄደን እንሰራለን ብሎ ማውራት ከጀመረ 5-4 ዓመታቶችን ከአንደበቱ አይወጣም ነበር። ምክንያቱም ምንም በሌለው ሳንቲም ነው
ይህንን የጀመረውና የሰራው። ስለዚህ ለሱ ህልሙ ነው። ህልሙ ዛሬ ተፈቶለታል። ቀጣይ ደግሞ የተሻለ እንዲሰራ በማህበረሰቡ ምንም ጥርጥር የለኝም። ምክንያቱም ሁለት የመጥቻ አይቼዋለሁ። መጥቶ ያግዘዋል። ግን ያው የበላይ አካሎች ደግሞ እሱ ጎሬን በደንብ እያስተዋወቀ ስለሆነ እገዛ ብታደርጉለት እላለሁኝ። ምክንያቱም ሌላው ክፍለ ሀገሮች ዞሬ አይቻለሁኝ። አንድ የሀገር ሰው ፕሮሞት ሲያደርግ ሀገሩን እገዛ ይደረግለታል። ስለዚህ ይሄ ልጅ ተደጋጋሚ ከአንድም ሶስቴ ነው እዚህ መጥቶ አስመረቀው። አዲስ አበባ ላይ ስለ ጎሬ ኤፍቲቪ ላይ ምናልባት ታዩት ይሆናል ብዙ ጊዜ ፕሮሞት ያደርጋታል ጎሬ። ስለዚህ አግዙት ነው የምለው። እኔ እዚህ በመገኘቴ ከምነግራችሁ በላይ በጣም እድለኛና ደስተኛ ነኝ። አመሰግናለሁ። ወዳችኋለሁ። ቴዎድሮስ ክፍሌን ወደ መድረክ ወደ ቦታው በክብር ይሸኙ። በቀጣይና በመጨረሻ ተወዳጁ ሜላት ማንም የለም የሚጠላት፣ የትወና ብቃት አላት፣ ሁሉም ነው የሚመሰክርላት። የማለዳ ኮከቦች አሸናፊ ናት። መድረክ ላይ እንዲህ ነው የሚያደርጋት፣ ሲያውረገርጋት እርጎ ነው የሚያረጋጋት። ያው ሳያት ይለኛል ብላት ማናቀም ሰው መብላትን እስሷ ትብላት። ጮማ ትወዳለች፣ በተለይ የበግ። በነገራችን ላይ ላቅፈድ የምላት ባንክ ያስቀመጠችው ሚሊዮን ነገር እንዳላት እናንተ ያው ሰርቶ ይከፍላል በሏት። በሱ ነግጄ አካብቼ እንዲገዛል እና ግን እንዲሁ ሳያት ቋጣሪ ናት። እንዴ ይሁን። በቁም ነገር ግን ከልቧ ሰውን ትወዳለች፣ ታከብራለች። እና እሷ እንግዲህ የእሷ ሆዷ ብቻ ነው የእሷ ጠላት። እና ሜላት ተወዳጇ ተዋናይት ሜላት ልዝፈንላት ወይስ ልደንስላት ልደግስላት? አይ ላሽ ልበላት፣ የሆነ አንድ ነገር እንድትል አድርጋት። ተወዳጇ ተዋናይት ሜላት ወደ መድረክ። ማንም የለም የሚጠላት፣ የትወና ብቃት አላት፣ ሁሉም ነው የሚመሰክርላት። የማለዳ ኮከቦች አሸናፊ ናት። መድረክ ላይ እንዲህ ነው የሚያደርጋት፣ ሲያውረገርጋት እርጎ ነው የሚያረጋጋት። ያው ሳያት ይለኛል ብላት ማናቀም ሰው መብላትን እስሷ ትብላት። ጮማ ትወዳለች፣ በተለይ የበግ። በነገራችን ላይ ላቅፈድ የምላት ባንክ ያስቀመጠችው ሚሊዮን ነገር እንዳላት እናንተ ያው ሰርቶ ይከፍላል በሏት። በሱ ነግጄ አካብቼ እንዲገዛል እና ግን እንዲሁ ሳያት ቋጣሪ ናት። እንዴ ይሁን። በቁም ነገር ግን ከልቧ ሰውን ትወዳለች፣ ታከብራለች። እና እሷ እንግዲህ የእሷ ሆዷ ብቻ ነው የእሷ ጠላት። እና ሜላት ተወዳጇ ተዋናይት ሜላት ልዝፈንላት ወይስ ልደንስላት ልደግስላት? አይ ላሽ ልበላት፣ የሆነ አንድ ነገር እንድትል አድርጋት። ተወዳጇ ተዋናይት ሜላት ወደ መድረክ። በድጋሚ ተገናኘን። በጣም ደስ ብሎኛል። የምለው ነገር ያን ያህል የለኝም። ባለፈው ብዙ ስሜቴን ተናግሬያለሁ። በጣም እወዳችኋለሁ። ብዙ ጊዜ እንገናኛለን። እሺ ተዋናይት ሜላትን በሞራል ወደ ቦታው አሸኝ። ለሃኒጎ ፊልም ማጀቢያ ብዬ ያሰከረኝ ኑሮ። አዎ ሰዎች አንድ በሉት ኑሮ ያሰከረኝ ይጫወትብኛል። አዙረኝ አታዙረኝ፣ አዙረኝ አታዙረኝ፣ አዙረኝ አታዙረኝ፣ አዙረኝ አታዙረኝ። ችግር በማጣት ጓንት ከሪንግ ውጭ ዘረረኝ። አዙረኝ አታዙረኝ፣ አዙረኝ አታዙረኝ፣ አዙረኝ አታዙረኝ፣
አዙረኝ አታዙረኝ ገቤ በማንካ ወጬ ባካፋ ሆኖ ግራ ገባኝ አባይ ልብለፋ አናቴ ላይ ወጥቶ ኑሮ አስክሮኝ እኮ አስር ያፈርጠኛል ደግፊኝ ሳኝክ አዙረኝ አታዙረኝ አዙረኝ አታዙረኝ አዙረኝ እንዴት ለሳውንድ ስራት ይሆናል ሁለተኛ እንዳዘፍን እሺ አሁን በመቀጠል የምንሄደው ጥሪያችንን አክብራችሁ እዚህ ስለተገኛችሁ ክቡራን እንግዶች ክቡራን ተሳታፊዎች የጎሬ ህዝብ ነዋሪዎችን በሙሉ እናመሰግናለን አሁን ወደ ምስጋናና ወደ ሰርተፍኬት አሰጣጥ ፕሮግራም እንሸጋገራለን ከዛም በኋላ ፊልሙን እንቀጥላለን ከሰርተፍኬቱ በኋላ ገራሚ የሆነች አንድ ቀልድ አለችኝ እሷን ጣል አድርጌ ነው በደረቁ አይደለም እንጨዋወታለን ደህና ተገናለን ያ ግጥሙ ከኔ ነው ርዕሱ ከእናንተ ይሁን ገፍጥረው ጣሉ ከመሬት ከጭቃ ብርድና ፀሐዩን አላይን ሲያንቃቃ ሊያስቆጥሩኝ ከእብድ ሰላም እያሳጡ ሚበላ ከልክለው በረሃብ እየቀጡ እምወደው ሰው ሁሉ ፊቱን እያዞረ ያ ህይወትም ዛሬ ተባለ ተኖረ ከተነሰሱበት ከተባልኩት መንገድ ላፍታ ሳልሄድበት ሆንሻለኝ በግድ ሳቄን አትመኑት ሳቄን አትመኑት ሳቄን አትመኑት በእንባ ነው የነጣው ከሰው መሃል ሆኜ ሰውነት እያጣው በውስጥ ጥላቻን ከፊት ፈገግታቸው እያሳዩን ሁሌ ብልጭ ድርግም አርገው እኔም እውነቴ ካልታወቀ ብዬ እታገል ነበረ ሳልጠብቅ ቁጭ ብዬ በዚያ መሃል ግን አባቴ ትዝ አለኝ ልጄ ዝምታም ምረጭ ክፉም ነገር አርገሽ ከእግዚአብሔር አትጋጪ በእዩኝ አለው መንገድ ራስሽን አትጭኝ በቀል የእግዚአብሔር ነው ልጄ ዝምታም ምረጭ ብሎ ይመከረኝ በይገባኛል እልህ ዝምታዬ የተበቀለ እውነቴን ላሸሹ ሳቄ ደምቆ እንዳለ ፈገግታን እየቸርኩ ልቤን ለሰበሩት ንጹህ ህሊና ይዤ ጀመርኩ አዲስ ህይወት የራሴ ግጥም ነው አመሰግናለሁ በጣም ሞቅ አድርጋችሁ አጨብጭቡላት ለዚህ ታዳጊ ልጅ የጎሬን ቡክ በጣም እናመሰግናለን ደጊ ከሁሉም በላይ ኮሜዲያን ፍቅሩ አራጋውን ባካችሁን አንዴ ሞቅ አድርጋችሁ አመስግኑልኝ አሁን ወደ ፊልሙ እንገባለን ከሱ በፊት ግን ሰርቲፊኬት ይሰጣል መመስገን አለባቸው በተለይ ጊዜያቸው እነዚህን የመሳሰሉ ተዋናያንን ይዞ ኮሜዲያንን ይዞ ጎሬ በመገኘቱ በእውነት ትልቅ ክብር ይገባዋል ይህንን የምስክር ወረቀት እዚህ መጥተው የሚሰጡልን የተከበሩ አቶ ሀብታሙ ደሳለኝ የአሌ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ናቸው እሳቸውን ወደዚህ አጨብጭቡና ተቀበሉልን ሉሲ መዳኒ ከእሳቸው ጋር አቶ አዳነ በጋሻው የአሌ ወረዳ ካቢኔ አባል እሺ እዚህ የመጣችሁ ያው እሱ ያነባል ትቀበላላችሁ በክብር እሺ አመራሮቹን ለሽልማት እዚህ መድረክ ላይ ስለተገኙልን በክብር እናመሰግናለን እሺ በመጀመሪያ የትብብር የምስጋና ተሸላሚዎች ታምራት ክፍሌ ጉሙሮ ሆቴል እሱ ከሌለ ተወካይ ታምራት ክፍሌ
ለበላቸው ጎቡ በላቸው ጎቡ በላቸው ጎቡ ከሌለ ተወካይ ሰላም አህመድ ወንደሰን ሀብታሙ ብድግ ተራ በተራው ብድግ ብድግ እያላችሁ ወንደሰን ሀብታሙ ከሌለ ተወካይ ፍለጋ ሚካኤል ወጣ ወጣ እያላችሁ ከሌለ ተወካይ የለም ፍስሐ ሚካኤል መስፍን ጉቱ መስፍን መንግስቱ ሳንታ ሀበሻ ኦሮሚያ ባንክ ተወካይ አዋሽ ባንክ ኬኔሳ አጫሉ ፋሲካ ሀብታሙ ወንደሰን ሙልጌታ አዳነ በጋሻው ታደሰ ፍቃዱ ይቸነጅላል ሰጣኝ ብርሃኑ የለም ታምራት ሰይፉ ዳንኤል ፍቃዱ ታምራት ደረጀ ወንድሜነህ ሀብታሙ አሌ ወረዳ አስተዳደር አሌ ወረዳ ሚሊሻ ቢሮ እዚሁ አሌ ወረዳ ጸጥታ ዘርፍ ቢሮ አሌ ወረዳ ፖሊስ ጽሕፈት ቤት አሌ ወረዳ ባህልና ቱሪዝም ጽሕፈት ቤት አሌ ወረዳ ብልጽግና ፓርቲ ቢሮ ለጎሬ ከንቲባ ጽሕፈት ቤት በፊልሙ ላይ በትወና
በተለያዩ ስራዎች ፕሮዳክሽኑ ላይ የተሳተፉ ሰዎችን ነው የሚሸልመው። ትትና ላቀው ዘውዱ፣ ደምሰው ዘውዱ፣ በመቀጠል በትወና የተሳተፉ ትትና ላቀው የለችም። ትትዬ የለችም። ሙልጌታ ብርሃኑ ዘጎሬ፣ ኢማኑኤል አለን፣ እሸቱ አጥናፉ፣ ሜላት አንዋር፣ ቴዎድሮስ ክፍሌ፣ በመቀጠል በፕሮዳክሽን የተሳተፉ ታምራት ኃይሌ ፊልም ፕሮዳክሽን። አሁን መልካም ቆይታ።
ሽማግሌ ሲሆኑ ፈትልን በማለት ህዝብን የሚያወጣው ኮሎኔል ማውጣቱ የህዝቡን ልመና ሳይቀበሉ ቀረ። የሆነ ግን ውሾች እንዴት እንደሚያወሩባችሁ እንደ ዝቅ ብላችሁ ለኛ ስትሰሩ አንደኛ እድሜ ለኛ በሉ ሰው አደረግናችሁ። አረ በደንብ ሹ ስነጣባችሁ የሚቀደድ ወረቀት መሰላችሁ እንዴ? ቆዳይ ጫና አድርጉት። ትንሽ ሰሞኑን ጂም የጀመርኩት ስትራፑ በጣም ያስቸግራል። ሄሎ ቼኩን ትላንት ሰጥቼው ነበረ እና በማንኛውም ሰዓት ወጥቶ እንዲወስድ ፍቀዱለት። ሰው አደረግናችሁ። እድሜ ለኛ ለጣሊያኖች ብሎ አሁን በቃ ይበቃል። ዳይ ወደ ጉዳይ